ብቻ ውጭ ሆኜ ሲገልሽ ታየኝ። ከዛ በኋላ ሞትሽን አሰብኩት። እኔ አልቻልኩም። በቃ እንዴት ልግባ፣ ያን ወንበር እንዴት ለያዘው ምንም አላውቅም። ለካ አንቺን አተርፋለሁ ብዬ ለሁለታችን ያስቅሻል። እውነቴን እኮ ነው የተናገርኩት። አሁን ፊት ለፊታችን የወደቀ ሰው ኖሮ መሳቅ ጥሩ ነው? አንቺ ነሻ። እኔ ደግሞ ምን አደረግኩ? ስሚ፣ ድጋሜ ሌው እንዳልሞተም በድንጋጤ እኮ የደም ቱቦውን ዘግቼው ይሆናል። ሂጂና እዩ። እንዲህ ያልሽ ለሶስተኛ ጊዜ አየሽው እኮ። አንቺ ደግሞ ስንት የሚቆጠር ነገር እያለ ይሄን ትቆጥራለሽ? እሺ፣ ከዚህ በኋላ አልቆጥርም። ሂጂና እዩ። እሺ ያለው በጣም እንግዲህ በሚያሳዝን ሁኔታ አሁን ላይ ወይዘሮ ገኒና ወይዘሮ ፀሐይ ማለት ነው የሚያደርጉትን ነገር ግራ ገብቷቸው አሉ። እናም እንግዲህ ወይዘሮ ፀሐይ በጣም ነው የደነገጠችው። ምክንያቱም ለጓደኛዋ ስትል ሰው ገላለች ማለት ነው። ምክንያቱም አቶ በኃይሉ እስከዛሬ ድረስ በጣም እያስቸገራቸውና እያሰቃያቸው ቢሆንም በስተመጨረሻም ግን ወይዘሮ ፀሐይ እስከ መጨረሻው ሸኝታዋለች። እናም እንግዲህ አሁን ላይ ወይዘሮ ፀሐይና ወይዘሮ ገኒ በጣም እየተነጋገሩና እንትን እያሉ ይገኛሉ። ምክንያቱም ወይዘሮ ፀሐይ እስከ ዛሬ ድረስ በጣም እያስቸገራት፣ ገንዘብ እየከፈላት፣ መጥፎ ነገር እያሰራት እየነበረ ቢሆንም ዛሬ ላይ ግን ከጥፋቷን ተመልሳ ካጠፋችውን ጥፋት ተምራ ማለት ነው ከወይዘሮ ገኒ አጠገብ ትገኛለች። በጣም እንግዲህ ደስ ይላል። ምክንያቱም ወይዘሮ ገነት እስከ ዛሬ ድረስ ለልጆቿ ስትል ምንም ነገር ቢደረግባት ጸጥ ብላ የኖረች ሲሆን ወይዘሮ ፀሐይ ደግሞ ያው እንግዲህ ምንም ያው ወይዘሮ ገኒ ላይ በጣም ብዙ ችግር እያደረሰችባት ነበረ ማለት ነው። በስተመጨረሻም ግን ክሳታለች፣ ወይዘሮ ፀሐይ ክሳታለች ማለት ነው። በጣም ደስ ይላል። አሁን ላይ አቶ በኃይሉ እንግዲህ ቀጥታ ወደ ሆስፒታል ነው የገባ የነበረው። እናም በህፃና ታሟል ማለት ነው። በስተመጨረሻም ግን አሁን ላይ ወይዘሮ ገኒና ወይዘሮ ፀሐይ ታርቀዋል። በጣም የድሮ ግንኙነታቸውን እያመጡ ነው። የድሮ አቶ በኃይሉ ሳያገኛት በፊት ፀሐይ ከወይዘሮ ገነት ጋር በጣም ቆንጆ የጎረቤት ፍቅር ነበራቸው። ይተሳሰቡ ነበር። አንድ ላይ ይበላሉ፣ አንድ ላይ ይጠጣሉ። በቃ አንቺ ትብሻለሽ፣ አንቺ ቢ እኔ አልበላም እንደዛ በቃ እንደዛ የሚባባሉት ማለት ነው። እና በስተመጨረሻም ግን በጣም ተጣልተውና የነበረ ቢሆንም ደግሞ ይሄ ሁሉ ግን ነገር የአቶ በኃይሉ ነገር ቢሆንም በስተመጨረሻም ሁለቱ መስማማታቸው በጣም ደስ ብሎናል። በጣም ደስ ይላል ማለት ነው። ውድ ተመልካዮቻችን ሰላም፣ ውድ የተከበራችሁ የተንቢ ዩቲዩብ ተከታታዮች በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ትርፍ ይበልኝ። ለቻናል አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳረሱ። ዛሬ ላይም እንግዲህ አደራ ድራማ ይዘንላችሁ መጥተናል። ለቻናል አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጋችሁ አበረታቱን ፕሊስ ማለት ነው። ከታ ወደ ድራማው እናም እንግዲህ ወይዘሮ ፀሐይ እስከዛሬ ድረስ በጣም በክፋትና በመጥፎ ነገር የተካነች ቢሆንም ግን ደግሞ ከዚህ ስራዋ ተመልሳ ከዚህ ስራዋ ተቆጥባ ማለት ነው ልክ እንደ ሳሚ ይቅርታን ሽታ የምትኖር ሴት ሆናለች። እናም እንግዲህ ያው ከአጠገባችን ያሉትን ጓደኞቻችንን አለማመንን፣ ሁሉንም ሰው እንደማይታመን የሳቀልን ሁሉ እንደማይታመን፣ ከአጠገባችን ያለው ሁሉ እንዳይታመን እንግዲህ በዚህ ድራማ ለማየት ችለናል እንግዲህ ማለት ነው። ምክንያቱም ወይዘሮ ገነት ጓደኛዬ ናት ብላ ነበረ ወይዘሮ ፀሐይ ያቀረበቻት። ትወዳታለች። ቡና ካፈላች ብቻዋ አትጠጣም። በጣም ነው በቃ ነይ ቁርስ እንብላ፣ እኔ ጋር ወጥ አለ፣ አንቺ ጋር እንጀራ አለ ተባብለው ነበረ የሚኖሩት። ግን ፀሐይ በጣም ነው የከዳቻት ለወይዘሮ ገኒ ማለት ነው። እና በስተመጨረሻም እንግዲህ በጣም ደስ ብሎናል። እናም እንግዲህ በስተመጨረሻም እንደዚህ ሆነዋል። ግን ደግሞ ደስ ይላል። በጣም ግን የሚያሳዝነው ነገር ያው አቶ በኃይሉ ምንም ያህል ክፉ ቢሆንም በፍጹም ያው እንዲታመም ወይም እንዲሞት አንፈልግም። እናም እንግዲህ አሁን ላይ አቶ በኃይሉ ቀጥታ ሆስፒታል ነው የገባው። ምንም የሚድንም አይመስልም። ምክንያቱም ወይዘሮ ፀሐይ በጣም ነው የተኮሰችበት ማለት ነው። በጣም እንግዲህ ይገርማል፣ ያስደምማል፣ ያስገርማል እና በጣም ግን ያሳዝናል። ምክንያቱም እስከዛሬ ድረስ አቶ በኃይሉ ሰውን እያሰቃየ ሰውን እየጎዳ የሆነ ቢሆንም ዛሬ ላይ ግን እሱ ያው ሆስፒታል ላይ ይገኛል። ምንም ነገር ያው እንደዚህ ይጎዱኛል ብሎ ባልጠበቀው ሰው ላይ ነው እንደዚህ የሆነው። አቶ በኃይሉ ዛሬ ላይ
እናም እንግዲህ አሁን ላይ አቶ በኃይሉ ሆስፒታል ይገኛል። በጣም ነው የሚያሳዝነው በእውነቱ። ዳጊ ግን ቀጥታ ከብሌን ጋር በቃ ከዚህ በኋላ ምንም አይነት ግንኙነት አይኖረንም አልፈልግሽም ብሏታል። ምክንያቱም ሳሚንም አንቺ ያው እጅሽን ሊይዝሽ አልከለከልሽውም፣ ስለዛ በጣም ትወጂዋለሽ ማለት ነው። እኔ በቃ ከዚህ በኋላ ከአንቺ ጋር መሆን አልፈልግም። ምክንያቱም አንቺ ለምንድን ነው ለእኔ አግዘሽ እሱን ማትታይ ብሎ እንግዲህ በጣም በሚያሳዝን ሁኔታ ተጣልተዋል ማለት ነው። እና ዳጊ ግን በጣም ቅናት አለበት፣ የእውነት ቅናት፣ ትልቅ ቅናት አለበት ዳጊ ማለት ነው። እና በጣም የሚያሳዝነው ምክንያቱም ያው አንዱን ከአንዱ ጋር ያው ተሳስባችሁ ወይንም ተዛዝናችሁ ካልሆነ በጣም ነው የሚከብደው። ግን ደግሞ ያው ሳሚ ይሄንን እድል ተመቸው በቃ። ግን ባይዞይ እኔ ሳሚ እና ብሌን አንድ ላይ ቢሆኑ በጣም ደስ ነው የሚለኝ ማለት ነው። ከምር እኔ በጣም ነው ደስተኛ የሚያደርገኝ ሳሚና ብሌን አንድ ላይ ቢሆኑ ማለት ነው። ከምር አንድ ላይ ቢሆኑልን በጣም ደስ ይለኛል። ምክንያቱም ሳሚ በጣም ነው የሚወዳት ለብሌን ማለት ነው። በጣም በዛ ላይ ደግሞ ጋሻ መከታ ብሉት በቃ የምትፈልገው ነገር ላይ ሁሉ ጠብ ነው የሚለው። የምትፈልገው ነገር ላይ ሁሉ በቃ ደርሶ በቃ ምን ልበላችሁ ደራሽ ልበላችሁ በቃ እንደዛ ነገር ነውና በጣም ነው ደስ የሚለው ማለት ነው። እና በቃ አንድ ላይ ቢሆኑልን ደስ ይለናል ማለት ነው። ግን ደግሞ ሳሚ ከምር አካሄዱ በጣም ነው የተመቸኝ። ቀስ ብሎ በቃ ምንም ሳያስፎግር ብሌንንም ሳያስቀይም ቀስ ብሎ በቃ ቤታቸው ገብቶ ቁጭ አለ ማለት ነው። የእውነት ይመቸው ሳሚ የእውነት። እና በጣም ነው የሚገርመው። በፍጹም ያው አልጠበቅነውም ነበረ ሳሚ እንትና ቤት ይገባል ብለን ማለት ነው። እና እንግዲህ ለመግባት ችሏል። በጣም ነው የሚገርመው ትላላችሁ ማለት ነው። እና እኔ በጣም ነው እንትን ያለኝ የእውነት በጣም ነው እኔ የገረመኝ ማለት ነው። ምክንያቱም ሳሚ በፍጹም እኔ ከወይዘሮ ሰላም ጋር ይታረቃሉ ብዬ አላሰብከው ነበረ። ሳሚ ግን እዛ ቤት የገባበት ምክንያት ብሌን ብቻ አይደለችም እንትኑ ማለት ነው ታርጌቱ ማለት ነው። ብሌን ብቻ አይደለችም። ብሌንና ወይዘሮ ሰላም እናትና ልጅ እንደሆኑም ለመነገር ነው። ያው እዛው ቁጭ ብሎ ማለት ነው ዲኤንኤውን ማስመርምሮ እናትና ልጅ እንደሆኑ ለመንገር ነው ማለት ነው እዛ ቤት የገባው። በቅርቡ እንግዲህ ብሌንና እናትና ልጅ እንደሆኑ የሚያረጋግጥ ነገር እንፈልጋለን ማለት ነው። ከምር በጣም ደስ ይላል። እናም በጣም በሚያሳዝን ሁኔታ ያው እንግዲህ ወይዘሮ ገኒና ወይዘሮ ፀሐይ ችግር ላይ ወድቀዋል። ያው መታሰራቸው አይቀርም። ግን ደግሞ ብሌንና ዳጊ ሲሰሙ አስቡት ጋይስ፣ አስቡት ማለት ነው። አቶ በኃይሉ እነሱ እዚህ ጋር ደግነት እየሰሩ ሳለ አቶ በኃይሉ ደግሞ እዛ ሄዶ ጥቃት ሲፈጽም ማለት ነው። እና በጣም ነው ያዘኑት ማለት ነው። በጣም ምክንያቱም እንዴት እንደዚህ እንትን ሊሉ ይችላሉ? አቶ በኃይሉ ይሄን አክል እርምጃ ይሄዳል ማለት ነው። ያው እንግዲህ እነሱ ቀደሙት፣ እነሱ በጣም ብልጥ ሆነው ተባበሩበት እንጂ አቶ በኃይሉ ወይዘሮ ገነትን ሊገላት ነበር የሄደው። ከምር ሊገላት ነበር የሄደው። ግን ደግሞ ያው የእሷ ቀኗ አለውምና እነሱ ተባብረው እንትን ሊሉት ችለዋል፣ ሊያሸንፉት ማለት ነው። ሊያሸንፉት ችለዋል። እናም ያው ወይዘሮ ፀሐይ በጣም እንግዲህ ከምር ጎበዝ ናት። የጓደኛ ተምሳሌት፣ በእውነት የጓደኛ ተምሳሌት። ምክንያቱም ወይዘሮ ገነትን ብዙ ጊዜ እንደው አሁን ማጥቃት ትችል ነበር የእውነት ያው ብዙ ጊዜ ብትከዳትም በስተመጨረሻም ግን አሁን ክሳት አለች ማለት ነው። ክሳት አለች ብዙ ጊዜ በእርግጥ ብዙ ጊዜ ይጣላሉ ምናምን። እናም እንግዲህ ውድ ተመልካቾቼ ቀጣይ ምን እንደሚሆን አይታወቅም። እስከዛው ድረስ ቸር ቆዩልኝ።